ሰላም እንዴት ናችሁ ጋይስ? ዛሬ ከብዙ መጥፋት በኋላ በአዲስ ቪዲዮ መጥቻለሁ። እንግዲህ እያንዳንዱን አክቲቪቲዎችን አዘጋጅቻለሁ። የዛሬ ማሳያቸው የግሬድ 7 አይቲ ኢንትሮዳክሽን ቱ ኢንፎርሜሽን ኤንድ ኮሚኒኬሽን የሚለው ላይ አክቲቪቲ 1.1 እያንዳንዱን አክቲቪቲ ካሁን በኋላ በቀላሉ አሳያቸዋለሁ ብዬ አስባለሁ። እስኪ ወደ ቪዲዮ እንሂድ። አክቲቪቲ 1.1 ምን ይላል? ኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ብሬንስቶርሚንግ ይላል እዚህ ጋር። ብሬንስቶርሚንግ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ፔጁን ላይክ ማድረግ እንዳትረሱ። ቪዲዮ እንሂድ። ኦኬ ብሬንስቶርሚንግ አክቲቪቲ ይላል። በዚህ ኮርስ ወይም በዚህ ቪዲዮ ላይ ብሬንስቶርሚንግ ኤንድ አክቲቪቲዎችን ቶታሊ አክቲቪቲዎችን ነው ማሳያችሁ። የመጀመሪያው have you ever seen what ICT is and how it works ነው የሚለው። ICT የሚለው ICT ምን እንደሆነ አስበው ያውቃሉ? እንዴት ነው የሚሰራው ማለት ነው ሲተረጎም። ሁለተኛው ላይ አክቲቪቲ 1.1 ነው። ዲስከስ the term ICT in groups and share your experience of using ICT with your friends ነው የሚለው። ያ ማለት አይቲ የሚለውን ቃል በቡድን ታዩበት እና የእርሶን ተሞክሮ በመጠቀም ለጓደኞቻችሁ ያካፍሉ ነው የሚል። ይሄ ፕሬዘንት ታደርጉ ትችላላችሁ። በእርግጥ እዚህ ጋር ፕሬዘንት ይላል። ሁለተኛው ደግሞ ራይት ዘ ዲፈረንስ ቢትዊን አይቲ ኤንድ አይሲቲ፣ የአይቲ እና የአይሲቲ ልዩነት፣ በአይቲ ወይም በአይሲቲ መካከል ያለው ልዩነት ይጻፉ ወይም ያስረዱ ነው የሚለው። እስኪ እንቀጥል። እስኪ ከዛ በፊት ግን ብሬንስቶሪንግ ምን ማለት እንደሆነ እስኪ አንዳንድ ነገር ልበላችሁ። ብሬንስቶርሚንግ ብሬንስቶርሚንግ ማለት በትርጉም ሀሳብ ማመንጨት ማለት ነው። It's a creative techniques for idea generation and problem solving። ያ ማለት ለምሳሌ የአንድን ፕሮብሌም አንድ አይዲያ አለ። አንድ አይዲያ ሳምፕል ትወስዱና የዛን መልቲፕል አይዲያ ጀነሬት ታደርጋላችሁ። ለምሳሌ እንደዚህ ሲደመር አንድ እኩል ይሆናል 3 ብል አንድ ያው ሲምፕል ነው። ይሄን በራሳችሁ መውሰድ ትችላላችሁ። በእርግጥ ይላል ግን ኮምፕሌክስ ነምበር ቢሆን አስቡት። አሁንም አንድ ሲደመር አንድ ሲደመር አንድ ኢኳል ቱ 1። እነዚህ ጀነሬት እነዚህ ሶስቶች 3 2 1 ምን ይባላል? አይዲያ ጀነሬሽን። ምክንያቱም የተጠየቃችሁትን አይዲያ ጀነሬት አድርጋችኋል። ፕሮብሌም ሶልቪንግ የሚያደርገው የትኛው ነው? ይሄ ነው። ይሄ ነው። መጨረሻ ላይ አይዴንቲፋይ ስታደርጉ ታርጌት 1 የሚባለው እነዚህ ሳይሆኑ ሲደመራል። አይዲያ ጀነሬት የሚባለው የሆነ ፕሮብሌም ሀፕን ሲደረግ ምን አይዲያ ጀነሬት የትዋን የፕሮብሌም ሶልቪንግ ችግራችን ይፈታልናል ብለን ያልነው የመጨረሻው ታርጌቱ ፕሮብሌም ሶልቪንግ ኤግዛክቱ ነው ማለት ነው። ብሬንስቶርሚንግ በዛ ተረዱት። ሌላኛው ብሬንስቶርሚንግ አክቲቪቲ የሚለውን አንደርስታንድ ለማድረግ ብሬንስቶርሚንግ አክቲቪቲ በቀላሉ ለመረዳት questions እነዚህን አዘጋጅቻለሁ and students ወይም ተማሪዎች መልሷቸው ይችላሉ ያሰቡት አይዲያ ብሬንስቶርሚንግ አይዲያስ ቱ ብሬንስቶርም የሚለውን አስቀምጫለሁ። እስኪ what's ICT ይላል የመጀመሪያው ጥያቄ።
ሁለተኛው ደግሞ how does it ICT ምን ማለት ነው? how does ICT works ICT እንዴት ነው የሚሰራው? እስቲ እነዚህ በቀላሉ እናያቸው እስኪ። what's ICT ከሚለው ላይ ICT means using computers, phones, internet to talk, share and find information ማለት ይላል። ምን ማለት ነው? ICT ማለት ኮምፒውተር እንጠቀማለን፣ ኮምፒውተር እንጠቀማለን፣ ስልካችን እንጠቀማለን። ለምን ነው ኮምፒውተር እንጠቀም? ለኛ ፕሬዘንት ለማድረግ ኦኬ፣ ከሰዎች ጋር ኮኔክት ለማድረግ ኤቭሪ አክቲቪቲ ለመስራት ኮምፒውተር እንጠቀማለን። በስልካችን ኤስኤምኤስ ለመላክ በእርግጥ how it works የሚለው እዚህ ጋር እናየዋለን። ሃይላይቱን ICT የሚለው ለስልካችን እንጠቀማለን። ለኢንተርኔት ማለት በነገራችን ላይ ኢንተር ማለት ኢንተርናሽናል፣ ኔት ማለት ኔትወርኪንግ ማለት ኢንተርናሽናል ኔትወርኪንግ ዓለም አቀፍ የሆነ ኔትወርክ ማለት ነው። አብሬቬሽን በነገራችን ላይ ኢንተርኔት የምትለው ኢንተርኔት ቱ ቶክ ይላል። ኢንተርኔትን ለማውራት እንጠቀማለን። በምን ምክንያት? በሶሻል ሚዲያ ለምሳሌ በቲክቶክ ማውራት እንችላለን፣ በዋትስአፕ፣ በኢሞ እና በሌሎች ማውራት እንችላለን። and share information share ሲል አብዛኛውን ጊዜ ወደ ኔትወርኪንግ ነው የሚወስደው። ፋይሎችን ፕሪንተሮችን ሼር ማድረግ እንችላለን በቀላሉ። በሌላ አባባል IT እየተጠቀምን ነው ማለት ነው። find information ከየት እናገኛለን? to find information IT በመጠቀም ለምሳሌ በስልክ እናገኛለን፣ በኦብዘርቬሽን እናገኛለን፣ ኢንተርኔት በመጠቀም። ሌላኛው it helps to connect people and learn to new things using technology ቴክኖሎጂን በመጠቀም ሰዎች ከሰዎች ጋር ሲገናኙ ምን ይፈጥራሉ? ኒው ቲንግ ይፈጥራሉ። ቴክኖሎጂ ምን ማለት ነው? ቴክኖሎጂ ማለት ቀለል ባለ ቀጣይ ስላይዱ ላይ ያለ ቴክኖሎጂ አንዳንዱ ዲፈረንስ ላይ በደንብ አብራርቻለሁ። እዚያ ላይ ምን ማየት ይችላል። ግን ለኮንሴፕት እንዲሆናችሁ ቴክኖሎጂ ሚንስ ምንን ያዘ ነው? ቱል አንድ፣ ሁለተኛው ማሽን፣ ሶስተኛው ዩዘር። እነዚህ ቱል፣ ማሽን፣ ዩዘር ምንድን ናቸው? ቀጣይ እናያለን። ብቻ ቴክኖሎጂ ቱል፣ ማሽን፣ ዩዘር የሚጠቀም ነው ማለት ነው። ዩዝን ቴክኖሎጂ ሶስት ነገር ይጠቀማል፣ በኋላ እናየዋለን። ቴክኖሎጂ ቱ ሃንድል ኢንፎርሜሽን ኢፌክቲቭሊ ውጤታማ የሆነ የመረጃ ልውውጥ ያደርጋል። IT ነው ለምን ዘረዘረ። ሌላኛው እንዴት ነው IT የሚሰራው? how does ICT works የሚለው ኦኬ፣ እዚህ ጋር ምን ይላል? it works when we send messages through WhatsApp ይሄ አንድ ሶሻል ሚዲያ ነው። SMS፣ ቴሌግራም and email በነገራችን ላይ ቴሌግራም በጣም ፖፑላር እየሆነ የመጣ ነው። ሌላኛው ኢሜል ማለት ኤሌክትሮኒክ ኢሜል ነው። በእርግጥ ኢሜልን በተመለከተም ፍሪ ክላውድ ላይ ያለ ጉግል ድራይቭ የሚባል 15 GB ፍሪ ይሰጠናል። ግን አብዛኛው ሰው ሲጠቀምበት አይቻላል። አስፈላጊ ከሆነ ቪዲዮ ሰራበታለሁ። 15 GB ፍሪ ይሰጣል ጉግል ድራይቭ መጠቀም። ጉግል ድራይቭ ምንድነው? ኔክስት ላይ ስላይዱ ስላለ እዛ ላይ ያሳያችኋለሁ። አሁን ግን ማሳየት የፈለጉኝ ስለ SMS አንድ ነገር ልበላችሁ። SMS ማለት ምን ማለት ነው? SMS እዚህ ጋር የሜሴጂንግ አብዛኛው አይነቶች ዋናነት SMS አንደኛው ነው። ሁለተኛው MS የሚባል አለ። ሶስተኛው ደግሞ RCS ይባላል። የመጀመሪያው ያው ለጀነራል ኖሌጅ እንዲሆናችሁ ነው ይችን እንትምላት። SMS ማለት MMS ደግሞ ማለት ደግሞ መልቲሚዲያ ሜሴጂንግ ሰርቪስ ነው። RCS ደግሞ ሪች ኮሚኒኬሽን ሰርቪስ ማለት ነው።
ኤስኤምኤስ በዋናነት እስከ 160 የሚሆኑ የእንግሊዘኛ ካራክተሮችን ይጠቀማል። የአማርኛ ደግሞ ከሆነ 70 ቼክ ማድረግ ትችላላችሁ። ለምሳሌ በአንድ ጊዜ ማለት ነው የሚልከው 160 ካራክተር በላይ አብዛኛው አይዝም፣ 70 ደግሞ የአማርኛዎች። እዛ በኋላ ካረጋቸው አይሰራም፣ ፉል አይልክላችሁም፣ ኤረር ነው የሚላችሁ። ኤምኤምኤስ ደግሞ ከሆነ እስከ 1600 ኪሎባይት ይይዛል ትራንስፈር የሚደረገው። አብዛኛው ጊዜ ለምሳሌ ኤስኤምኤስ ላይ ቪዲዮ መላክ አትችሉም። በምን ነው የምትልኩት? ኤምኤምኤስ ነው። ኤምኤምኤስ በስልካችን መላክ ይቻላል። አዎ፣ ግን የሚሞላ ኮድ አለ። አስፈላጊ ከሆነ የዚህን ቪዲዮ መስራት እችላለሁ። ኮሜንት ላይ ያሳውቁኝ። አርሲኤስ የሚባለው ደግሞ ይሄ ኖ ካራክተር ሊሚት ሆር አንሊሚትድ ነው። ማንኛውም ልክ እንደ ቻት ጂፒቲ፣ ዲፕሲክ የሚባሉትን ልክ እንደሚጠቀመው ሁሉ ይህም በኤስኤምኤስ ብቻ አርሲኤስን በመጠቀም አንሊሚትድ የሆነ ካራክተር ከጉግል ሰርች እያደረጉ መጠቀም፣ በሜሴጅ መልክ መጠቀም ይቻላል። ሀሳብ ለመግለጽ ነው ኤስኤምኤስ ያነሳሁት። ሌላኛው we use internet to watch videos። ኢንተርኔት በመጠቀም ቪዲዮ እናያለን። አቴንድ ክላስ፣ ኦንላይን ክላስ፣ ሰርች ፎር አንሰርስ፣ የማንኛውም ነገር ሰርች አድርገን መልስ መስራት እንችላለን ከኢንተርኔት ማለት ነው። በሌላ አባባል ኢንተርኔት ተጠቀምነ ማለት ምን ብያችኋለሁ? አይሲቲ ነው። አይሲቲ ማለት ይሄው ኢንተርኔት ቱ ቶርኪንግ። ሌላኛው አይሲቲ ኮኔክትስ ዲቫይስስ ላይክ ፎኖችን፣ ኮምፒውተሮችን ኤንድ ኔትወርክስ ቱጌዘር። ሼሪንግ ያልኳችሁ ኔትወርክ የተባለው ቱጌዘር ሶ ዊ ካን ኮሚኒኬት፣ ኔትወርክን በመጠቀም ኮሚኒኬት ማድረግ እንችላለን። ለምሳሌ አንድ ፕሪንተር ለ5 ወይም ለ10 ፕሪንተሮች መጠቀም እንችላለን። ምንም በመጠቀም ፕሪንተር ሼሪንግ በመጠቀም ፍሌሾችን ያለ ፍሌሽ ፋይሎችን፣ ፎልደሮችን ኔትወርክን በመጠቀም መላክ መጠቀም ይቻላል። ከአንደኛው ቢልዲንግ ሆኖ ለምሳሌ አራተኛው ቢልዲንግ ከሆነ ሁለተኛው ቢልዲንግ ኦር ግራውንድ ላይ ኔትወርክ ከሆኑት ላይ ፕሪንት ማድረግ ይቻላል። አክቹአሊ አሁን በተግባርን እየሰራውበት ስላለ አስፈላጊ ከሆነ ኔትወርክንም እያየን ቪዲዮ እንሰራለን ማለት ነው። እሺ ወደሚቀጥለው እንሂድ እስኪ። ይሄ እዚህ ጋር ያስፈልጋሉ ብዬ helpful prompt for questions 3 ነገሮች አዘጋጅቻለሁ። እነዚህን እስኪ ይበልጥ አይሲቲን ለመረዳት እነዚህ 3 ነገሮች ይጠቅማሉ ብዬ አዘጋጅቻቸዋለሁ። እስኪ እናያቸው ምን እንደሚሉ። የመጀመሪያው what ICT tools do you use at home or home ማለት በቤት ወይም በትምህርት ቤት አይሲቲ እንዴት እንጠቀማለን ነው። ቤት ወይም ትምህርት ቤት ምን አይነት የአይሲቲ መሳሪያ ትጠቀማለህ ወይም ትጠቀሚያለሽ ብላችሁ ሰሩት። ሁለተኛው have you ever used to ICT to learn something new? አዲስ ነገር ለመማር አይሲቲ ተጠቅመ ታውቃለህ ወይም ታውቂያለሽ? ኦኬ አይሲቲ ለምን ወደዛው ሰሩት። እዛ how do you think ICT helps the world? አይሲቲ ዓለምን የሚረዳው እንዴት ይመስላችኋል? ይሄ ፋይል ወይ የሚባለው ኦር አይሲቲ እንዴት ነው የሚረዳው የሚለውን ሐሳቡን ያዙትና እያንዳንዷን መልሷን እስኪ ወደሚቀጥለው ስላይድ እንሂድ። የመጀመሪያው ጥያቄ what ICT tools do you use at home or school? ቅድም እንዳልኋችሁ ቤት ወይም ትምህርት ቤት ምን አይነት የአይሲቲ መሳሪያዎችን ይጠቀማሉ ነው የሚለው። አንደኛ at home ቱሎችን ስናይ አንድ home and at school። at home ላይ ስናይ በቤት ውስጥ I use smartphone and computer to access the internet። ያ ስማርትፎን ስልካችንን በመጠቀም እና ኮምፒውተር በመጠቀም ኢንተርኔትን አክሰስ ማድረግ እንችላለን። ትምህርቶችን መማር እንችላለን።
ኮሚኒኬት ዊዝ ፍሬንድስ ከጓደኞቻችን መለላክ በሶሻል ሚዲያ አማካኝነት እንችላለን ማለት ነው። አይ ቲንክ ክሊር። ሁለተኛው ወይም ሌላኛው አት ስኩል የሚለው አይ ዩዝ ኮምፒውተር ፕሮጀክተር ኤንድ ፕሪንተር። ፕሮጀክተር የሚባለው ፕሮጀክተር ኤንድ ፕሪንተር ኢትስ አን አውትፑት ዲቫይስ ናቸው። በነገራችን ላይ ፕሮጀክተር ማለት ኢትስ አን አውትፑት ዲቫይስ ዛት ዩዝ ቱ ዲስፕሌይ ዳታ ፍሮም ዘ ዩዘር ማለት ነው። ልክ እንደ ሞኒተር ፕሬዘንቴሽን ላይ እዚህ ጋር አለ ፕሮጀክተር ቱ ክላስ ፕሬዘንቴሽን ስናደርግ የምንጠቀምበት ፕሮጀክተር የሚባለው አብዛኛው ስብሰባ ላይ ትልልቅ መልእክቶችን ለማስተላለፍ ወይም ለማስረዳት ይጠቀማሉ። ሶ ኢን ስኩል ላይ ፕሮጀክተርን እንጠቀማለን። ፕሪንተር ደግሞ አክቹአሊ የሶፍት ኮፒ ለምሳሌ ትምህርት ቤት ላይ ፕሪንተርን ለምንድን ነው የምንጠቀመው ከተባለ አንደኛ የተማሪዎችን ውጤት ለመስጠት ግሬድ ሪፖርት ፕሪንት ተደርጎ ነው የሚሰጠው። ሶ በእንደዚህ አይነት መንገድ እንጠቀማለን። ፕሪፔሪንግ አሳይመንቶችን ለምሳሌ በግሩፕ አሳይመንት ለመስጠት ፕሪንት ተደርጎ ለተማሪዎች ይሰጣል። ሶ አት ስኩል ፕሪንተርን እንጠቀማለን። ፕሮጀክተር ኮምፒውተር የሚባሉት ምን ነው? አይሲቲ እየተጠቀምን ነው ማለት ነው። ሌላኛው እዚህ ኤግዛምፕል ቅድም አስረድቻለሁ። ኢትስ ኤ ኮምፒውተር አይ ዩዝ ኤ ኮምፒውተር ቱ ታይፕ ማይ ሆምወርክ የቤት ስራ ለመስራት። ፕሮጀክተር ቱ ዋች ክላስ በክላስ ፕሬዘንት ለማድረግ ፕሮጀክተር እንጠቀማለን። እዚህ ጋር ያብራራሁት ነው። ወደሚቀጥለው አይነት ሌላኛው have you ever used ICT learn something new ነው የሚለው አዲስ ነገር ለመማር አይሲቲን ተጠቅመህ ታውቃለህ ወይም ታውቂያለሽ ነው የሚለው። most of the time your answer must be yes. okay yes ነው መልሱ። አብዛኞቻችሁ I have used why because I have used ICT to learn something is new. አዲስ ነገርን ባይቲ ተጠቀማለሁ ነው። ለምሳሌ ስኪን በምሳሌ I used to internet and YouTube to learn how to create PowerPoint presentation ለማዘጋጀት ኢንተርኔትን ተጠቅሜ ዩቲዩብ አይቼ ፓወርፖይንት እንዴት እንደሚዘጋጅ ማየት እችላለሁ ወይም መማር እችላለሁ። and ኮምፕሌክስ የሆነ የማትሶች ፎርሙላ ወይም ጥያቄ ካለ ኢንተርኔትን ተጠቅሜ መስራት ይችላል። so that's why your answer must be yes የተባለው ለዛ የትኛውም ነገር መስራት ስለሚቻል ማለት ነው። so አዲስ ነገር የተባለው ለምሳሌ አዲስ ፎርሙላ ካለ ከከበደን ኢንተርኔት ተጠቅመን ICT helped me understand lessons better and made learning more interesting. better or interesting የሆነ understanding እንዲኖረን ICT ያግዘን ማለት ነው። በተቻለ መጠን ለማጥበብ ሞክራለሁ። ሌላኛው how do you think ICT helps to work? ICT ዓለምን የሚረዳው እንዴት ይመስላችኋል? ነው የሚለው ኮንሴፕቱ። የመጀመሪያው ICT helps to the world by making communication, learning and work easier and faster. Communicate by social media, learning ኢንተርኔት መጠቀም ለርኒንግ እና ስራችንን ደግሞ ቀላል ስናገኘው ወርክ ኢዚ ሶል ማድረግ እንችላለን። ኢቭን ፋስተር እንሆናለን። ምክንያቱም አንድ ነገር ከጠፋን ያንን ብዙ ወረቀት ከምናገላብጥ ኢንተርኔት ተጠቅመን በቀላል በአጭር ሰዓት ስራችን መስራት እንችላለን ማለት ነው። ለምሳሌ እዚህ ጋር የምናይበት ጊዜ ኢት ኮኔክትስ ፒፕል
ሰዎችን ከሰዎች እንገናኝበታለን፣ ኮኔክት ያደርጋል። ማን አይቲ ቴክኖሎጂ ስለሆነ ማለት ነው። ሁለተኛ it allows sharing of information quickly መረጃዎችን እንለዋወጥበታለን በፍጥነት። ምሳሌ በቴሌግራም አንድ ቦታ መረጃውን መቀየር እንችላለን። ሌላው ኢምፕሮቭ ኤዱኬሽን ነው፣ የትምህርት ስርዓት ማረጋገጥ። ለምሳሌ ኦንላይን ለርኒንግ እንችላለን። ኢምፕሮቭ ኤዱኬሽን የትምህርት ስርዓቱን ማረጋገጥ፣ ኦንላይን ማሳለጥ የሚባለው ማለት ነው። ኦንላይን ለርኒንግ አሁን ላይ በጣም እየተስፋፋ ይገኛል። ሌላኛው ሳፖርትስ ቢዝነስ ስሩ ኢኮመርስ ለንግድ ለመስራት አይቲ ተጠቅመን እንሰራለን ማለት ነው። ለምሳሌ ኤግዛምፕል ብናይ ዶክተርስ ካን ትሪት ፔሸንትስ ኦንላይን። ለምሳሌ ሐኪሙ ታካሚዎችን ወይም ፔሸንቶችን ኦንላይን ትሪት ያደርጋል። አብዛኛው ጊዜ ዶክተሮች ያው ውጭ ላይ ይህን ይጠቀማሉ። ስታንዳርድ በደንብ አላውቅም። ውጭ ላይ ለምሳሌ አሜሪካኖች በጣም የሚጠቀሙበት ይሄ and students can learn from anywhere using the ኢንተርኔት በመጠቀም ማንኛውም ቦታ ሆነው ኢንተርኔት ኦኬ። ሌላኛው አክቲቪቲን በምናይበት ጊዜ አክቲቪቲ 1.1 discuss the ICT in group and share your experience using ICT ነው። ሁለተኛው difference between IT and ICT ነው። ICT የሚለው ቃል በቡድን ተወያዩበት እና የእርስዎን ተሞክሮ በመጠቀም ለጓደኞቹ ያካፍሉን የመጀመሪያው ኮንሴፕት። ሁለተኛው ደግሞ በአይቲ እና በአይሲቲ መካከል ያለውን እሺ difference between IT and ICT ስናይ first define each words ICT የሚለው እዚህ ጋር ICT አይደለም IT and ICT ነው። so ICT ሲተነተን ICT ኢንፎርሜሽን ኮሚኒኬሽን ኤንድ ቴክኖሎጂ ማለት ነው። so ኢንፎርሜሽን ማለት ምን ማለት ነው? it's a process data or knowledge that useful and meaningful ምሳሌ ራሱን ችሎ it's a meaningful data ራሱን ችሎ መልእክት ሊያስተላልፍ የሚችል ማንኛውም ነገር ኢንፎርሜሽን። ለምሳሌ ዩኒቨርሲቲ ስቱደንት ግሬድ የተማሪዎች ግሬድ ሙሉ ኢንፎርሜሽን ነው፣ አንድ ኢንፎርሜሽን ነው ማለት እንችላለን። ዌዘር ሪፖርት ለምሳሌ ኢቲቪ ላይ የኢትዮጵያ ዌዘር የአየር ሁኔታ ዘገባ ያቀርባል፣ ኢንፎርሜሽን የተሟላ ነው። ኒውስ አዳዲስ መረጃዎች፣ ኒውስ ፔፐር፣ ጋዜጣ ምናምን ሁሉ ነገር ኢንፎርሜሽን ኢንፎርሜሽን ኤንድ ዳታ የሚባል አለ። what's the difference between information and data? ኢንፎርሜሽን ራሱን ችሎ it's a meaningful data ነው። but ዳታ ማለት raw facts ነው። raw facts or unfinished data ያላለቀ ዳታ ከሆነ ዳታ ሊሆን ይችላል። ኢንፎርሜሽን ግን ሚኒንግፉል የሆነ ነው ማለት ነው። ሌላው ኮሚኒኬሽን በምናይበት ጊዜ it's exchange of information. communication simply exchange of information people or device. that means ሰዎች ጋር exchange information ያደርጋሉ። ለምሳሌ በስልክ ኮሚኒኬት ያደርጋሉ፣ ኦንላይን ቴሌግራም ኮሚኒኬት ላይ ያደርጋሉ፣ በማንኛውም ሶሻል ሚዲያ። ኦኬ ኤግዛምፕል አላችኋል። it's sending an email በጣም ሞስት ፖፑላር በኢሜል ኮሚኒኬት ያደርጋሉ፣ በቴሌግራም በስልክ ያደርጋሉ። ሶ ኮሚኒኬሽን ከዚህ ሌላኛው ቴክኖሎጂ ነው። ቅድም ያልኳችሁ ነበር አይሲቲ ለቴክኖሎጂ እንጠቀምበታለን። it's tool machine and system created by work easier ስራችንን ቀላልና ፈጣን ለማድረግ ቴክኖሎጂ እንጠቀማለን። ከአይሲቲ የመጨረሻው ቲ ማለት ነው። so what does mean tool machine and system የሚሉትን እስኪ
tool is a simple device that you work easier to faster, easy and faster ለማድረግ የምንጠቀምበት ነው። ለምሳሌ ማውዝ በቀላሉ ኢንፑት ኢትስ ሲምፕል ነው። ኪቦርድ፣ ዩኤስቢ ዩኒቨርሳል ሲሪያል ባስ፣ ፍላሽ ኦር ፔን ድራይቭ፣ ፍላሽ ድራይቭ እነዚህን እንደ ቱል እንችላለን ማለት ነው። ሌላኛው ማሽን ነው። ማሽን is a device with moving parts that uses power to do work automatically. ፓወር የሚፈልግ ማንኛውም ነገር ማሽን ነው። ለምሳሌ ኮምፒውተር ፓወር ይፈልጋል፣ ፕሪንተር እና ፎቶኮፒ እነዚህ ማሽን ይባላል። አጭሩ ፓወር to do work automatically ፓወር ኮኔክት ሲደረግ አውቶማቲካሊ የሚሰራ ማሽን ይባላል። ለምሳሌ ኮምፒውተር፣ ፕሪንተር፣ ፎቶኮፒ ማሽን መሰል ይችላል። ሌላኛው እና ዋነኛው ወይም የመጨረሻው ሲስተም ነው። ሲስተም is a group of parts that work together to perform or function ማለት ነው። work together ሲስተም ማለት የሃርድዌር ሶፍትዌር እና ዩዘር ጥርቅም ሲስተም ይባላል። ኤግዛምፕል ኮምፒውተር ሲስተም ለምሳሌ ሃርድዌር፣ ሶፍትዌር and ዩዘር። በነገራችን ላይ ሃርድዌር እና ሶፍትዌር ያን ሳንቲም ሁለት ገጽታዎች ናቸው። ሃርድዌር ያለ ሶፍትዌር አይሰራም፣ ሶፍትዌር ሃርድዌር አይሰራም። ይሄ ደግሞ እንዲሰሩ የሚያደርገው ማነው? ዩዘር። ሶስቶች ምን ይባላሉ? ሲስተም ይባላሉ ማለት ነው። ያለ ጥርጥር ለማድረግ እየሞከርኩ ነው ኮርሱ እንዳይሰፋ እንዳይሰለች። ሌላኛው ዲስከስ ዘ ተርም አይሲቲ ነው የሚለው። ፋይናሊ አይሲቲን ስናይ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ነው። አይሲቲ means the use of technology to collect, store, process, share information through communication tools like computers, internets and phones ማለት ነው። the use of technology to collect and store ማለት ስቶሬጅ ዲቫይሶች ለምሳሌ ሃርድ ዲስክ፣ ዩኤስቢ፣ ፍላሽ፣ ኦፕቲካል ዲስክ፣ ሲዲ፣ ዲቪዲ የሚባለው ስቶር እናደርጋለን። በስቶሬጅ ነው ስቶሬጅ መውሰድ ይችላል። ፕሮሰስ በሲፒዩ አማካኝነት ፕሮሰስ ይሆናል። here you can share information in internet by social media through communicate በማድረግ ማለት ነው። አጭሩ in short ICT used to handle and exchange information effectively ቴክኖሎጂ ጠቀም effective and efficiency ኤክስቼንጅ ማድረግ ነው። ውጤታ ማለት ነው። ኤክስቼንጅ የምናደርግበት አይሲቲ ብለን እንጠራዋለን። now difference between IT and ICT first define each word's information and technology ICT ላይ ይሄ ኢንፎርሜሽን ኤንድ ቴክኖሎጂ የሚለው ነው። ያው እንደበላቀ ከነዚህ ሚኒንግፉል ዳታ ነው ብያቸዋለሁ። ዩኤስቢ አብራራቸዋለሁ። ኦን ኖሌጅ ማለት ነው። ስቱደንትስ ኤግዛም ሪዛልት መውሰድ ይችላል። ካምፓኒ ሴልስ ሪፖርት፣ የሽያጭ ሪፖርት ኤግዛም መውሰድ ይችላል። ቴክኖሎጂ ዩዝ ቱልስ ማሽንስ ኤንድ ሲስተምስ ነው። ቱል ማሽን ሲስተም የሚለው ፕሪቪየስ ላይ ስላልኩት አብራራሁት መግለጽ አይጠበቅብኛል። ኤግዛምፕል ለምሳሌ ዩዚንግ ኮምፒውተር ቱ ታይፕ ዶክመንት፣ ለምሳሌ ኮምፒውተር በመጠቀም ዶክመንት ማይክሮሶፍት ወርድ ጻፍ። ሞባይል ፎን ሜክ ኤ ኮል፣ ስልክን በመጠቀም ኮል የሚሉት ዲፈረንሶች። ለምሳሌ ዋት ኢዝ አይቲ ኤንድ ኢንፎርሜሽን ቴክኖሎጂ or what is information technology means using technology to collect, store, process and share information effectively. አብዛኛው የተደጋገመ IT ማለት using technology to collect, store, process with CPU and share information
ያደርጋል። ለምሳሌ ኤግዛምፕል ስናይ ሶፍትዌር አክቹዋሊ ላታውቁት ትችላላችሁ፣ ግን ማይክሮሶፍት አክሰስ አለ። አክሰስ የሚባል አለ። አክሰስ ፕራክቲካል እናየዋለን። ኤስኪዩኤል ይባላል። በእናንተ ደረጃ ላይ ኖር ይችላል። ስትራክቸራል ኩዌሪ ላንጉጅ የዳታቤዝ ሶፍትዌሮች ናቸው። ቱ ማኔጅ ኤምፕሎይ ሪከርድስ የኤምፕሎዮችን ሰራተኞችን ሪከርድ የምንመዘግበት ነው። ለምሳሌ አሁን ዳታቤዝ ሶፍትዌር አለ። ዳታቤዝ ሶፍትዌር ኢዝ ፕሮግራም ዲፋይን ስናደርገው ኢዝ ፕሮግራም ዩዘር ቱ ስቶር ኦርጋናይዝ ማኔጅ ሪትሪቭ ዳታ ኢዚሊ በቀላሉ ኦርጋናይዝ ያደርጋል፣ ማኔጅ ያደርጋል። መቶ ሰው ቢኖር ነው 100 ሪከርድ ቢኖር ያኛውን ሪከርድ ሪትሪቭ አድርጎ ኮድ አለው ሪትሪቭ አድርጎ የማውጣት ሂደት ነው። ሪትሪቭ መርጥ አውጣ ማለት ነው። ሪትሪቭ ዳታ ኢዚሊ በቀላሉ መርጦ ማውጣት ስራ ማለት ነው። ሶ ይሄን ለማድረግ ዳታ ይጠቅማል ማለት ነው። ሌላኛው it helps you handle large amount of information to order away large amount of information ሃንድል ለማድረግ ይሄ ይጠቅመናል። ለምሳሌ ማይክሮሶፍት አክሰስ ኤስኪዩኤል ኤስኪዩኤል ይባላሉ። ኤስኪዩኤል ኦንላይን ሲስተም ኤንድ ዌብሳይቶች ለማድረግ እንጠቀምበታለን። ባጭሩ ዳታቤዝ ማለት ቱል ፎር ማኔጂንግ ኤንድ ኦርጋናይዝ ዳታ ኢፌክቲቭሊ ማለት ነው። ዳታቤዝ እንትን ይላል። ሌላኛው ክላውድ ነው። ሴንዲንግ ኢሜል ሁለተኛው ሴንዲንግ ኢሜል ዩዚንግ ክላውድ ስቶሬጅ ቱ ሼር ፋይልስ ነው። ክላውድ ማለት ይሄ ክላውድ ስቶሬጅ ኢዝ ኤ ሰርቪስ ዛት ስቶር ዳታ ኦን ዘ ኢንተርኔት ኢንስቴድ ኦፍ ዮር ኮምፒውተር ኢን ሃርድ ድራይቭ። ለምሳሌ እዚህ አንድ ቦታ ላይ ሆኜ አክሰስ ምናደርግ ለምሳሌ ሴቭ ልናደርግ ይችላል። አክሰስ ሼር ክላውድ ስቶሬጅ ይባላል። ለምሳሌ እንዴት ክላውድ ስቶሬጅ ግልጽ ለማድረግ እቺን ኤግዛምፕል እንጠቀማለን። ጉግል ድራይቭ ቅድም ያልኳችሁ ፍሪ 15 ጂቢ ፍሪ ስቶሬጅ እንትን ይላል። ኦኬ እንቀጥል። ጉግል ድራይቭ ኤግዛምፕል ክላውድ ስቶሬጅ ላይ ጉግል ድራይቭ አለ። ለምሳሌ 15 ጂቢ ፍሪ ስቶሬጅ ይሰጣል። ጉግል ድራይቭ ፍሪ ነው። ድሮፕቦክስ ስቶሬጅ ኤንድ ሼር ፋይል ኦንላይን ነው መጠቀም እንችላለን። ለምሳሌ ዋን ድራይቭ አለ። አሁን ይሄ ድሮፕቦክስ 2 ጂቢ እቺኛዋ ደግሞ ዋን ድራይቭ እስከ 5 ጂቢ አካባቢ ይሰጠናል። but the latest and the most popular nowadays is Google Drive። ግን ሰው አብዛኛው ይጠቀም መላክ ሴንድ ኤንድ ሪሲቭ ብቻ ነው እንጂ ይሄን ድራይቭ አብዛኛው ሰው ሲጠቀም ይቻላል። የሚጠቀሙትም የተወሰኑ ናቸው። ሶ ይሄን እንድትጠቀሙት ሪኮመንድ አደርጋችኋለሁ። አስፈላጊ ነው ከተባለ ስለ ጉግል ድራይቭ ወይም ስለ ጂሜል ቪዲዮ ሰራለሁ። ሌላኛው ክላውድ ስቶሬጅ ኢንሾርት ማለት ነው። ያው ሳይሆን እቺኛዋን ለማሳጠር ባጭሩ ሴቪንግ ኦፍ ፋይልስ ኦንላይን ሴፍሊ አክሰሲንግ ዘም ኤኒ ታይም ማለት ነው። ያ ማለት ለምሳሌ ፋይል የጠፋ ይሄ ሴቭ የሆኑ ፋይሎችን በቀላሉ ለመጠቀም ያስችላል ማለት ነው። ክላውድ ስቶሬጅ አክሰስ ለማድረግ ኦኬ። የመጨረሻው አይቲ ቨርሰስ አይሲቲ የሚለው ነው። ግልጽ ለማድረግ በሜን ፎከስ ኢንክሉድ እና ኤግዛምፕል አድርጌ ያለው ለምሳሌ እያንዳንዱ የአይቲ ነው። አይቲ ኢት ዩዝስ ኮምፒውተር ኤንድ ሶፍትዌር እንዲሁም ስቶር ፕሮሰስ ማኔጅ ኢንፎርሜሽን ያደርጋል ማለት ነው አይቲ። እዚህ ጋር አይሲቲን ስናይ ደግሞ ምን ይላል? ቴክኖሎጂን ይጠቀማል ኤንድ ኮሚኒኬሽን። ይህ ኮምፒውተር ፕላስ ሶፍትዌር፣ ይህ ደግሞ ቴክኖሎጂ ፕላስ ኮሚኒኬሽን። ምክንያቱም ሲ አለች ይጠቀማል ማለት ነው። ስቶር ፕሮሰስ ኤንድ ሼር ኢንፎርሜሽን ብለን መግለጽ እንችላለን። አይ ቲንክ ይሄ የሚያሻማ አይደለም ሚኒንጉ።
ሜን ፎከስ የሚያደርገው ኢንፎርሜሽን ሃንድሊንግ ኤንድ ዳታ ፕሮሰሲንግ። አይቲ ኢንፎርሜሽን ሃንድሊንግ ኤንድ ዳታ ፕሮሰሲንግ በት ኮሚኒኬሽን የሚል ደግሞ ያለ ኮሚኒኬሽን አለ ማለት በሌላ አባባል መረሳት የሌለባት ሼሪንግ አለች ማለት ዩዚንግ ዋት ኔትወርክ በኔትወርክ አማካኝነት። በነገራችን ላይ ታይፕስ ኦፍ ኔትወርክ የሚባላሉ። ይሄ ኤሪያ ኔትወርክ ነው። ኤሪያ ኔትወርክ ዋይድ ኤሪያ ኔትወርክ የሚባለው አሉ ተጠቀምባቸው። ሌላው ኢንክሉድስ የሚያደርገው ለምሳሌ ሃርድዌር፣ ሶፍትዌር፣ አይቲ ማለት ነው። ይሄኛው ደግሞ ወይም አይሲቲ ኤቭሪቲንግ ኢዝ አይቲ ፕላስ አይቲ ፕላስ ኢንተርኔት ፎን ኤቭሪቲንግ ኢን አይቲ ፕላስ ኔትወርክ አይቲ እነዚህ ውስጥ ኢንክሉድ ነው ማለት ነው። አይሲቲ ሲል እች አይቲ በማን ውስጥ ኢንክሉድ ሆናል? አይሲቲ ውስጥ ይሆናል። ሌላኛው ዩዚንግ ኮምፒውተር ቱ ክሬት ዶክመንት ኮምፒውተር በመጠቀም ዶክመንት ክሬት እናደርጋለን። ሴንዲንግ ነው። ይህ ደግሞ ኮሚኒኬሽን ስሩ ሴንዲንግ ዶክመንትስ ስሩ ኤሌክትሮኒክ ሜል። ኤግዛምፕል ማኔጂንግ የካምፓኒ ዳታቤዝ የካምፓኒያችን ዳታቤዝ ማኔጅ ማድረግ እንችላለን። አፕሊኬሽን ስለሆነ ኮንታክት እናስተላልፋለን። በመጨረሻ ኢንሾርት አይቲ ማለት ቴክኖሎጂ ፎር ኢንፎርሜሽን አይሲቲ ደግሞ ይሄ ቴክኖሎጂ ፕላስ ፎር ኢንፎርሜሽን አይቲ ፕላስ ኮሚኒኬሽን ዋናነት አይሲቲን ፎር IT and ICT use technology to handle information effectively. handle information ሁለቶችን effectively ለመጠቀም የሚያስችሉን ናቸው ማለት ነው። So this is all about